እጅግ አሳዛኝ ዜና ከሆሳና ተሰምቷል። ጉዳዩ እንዲህ ነው። በሆሳና ከተማ ዙሪያ በአንድ ገጠር ቀበሌ ውስጥ በአደገኛ በሽታ የተጠቃ ውሻ መገኘቱና መገደሉን ተከትሎ በከተማይቱ አዲስ ትዕዛዝ መተላለፉ ተሰምቷል። ነዋሪዎቹ እንደሚናገሩት ከሆነም ታዲያ ማንኛውም ሰው የቤት ውሻውን እንዲገድል፣ ይህን ባላረገ ግን እስከ 50 ሺህ ብር የሚደርስ ከባድ የገንዘብ መቀጮ እንደሚቀጣም የሚገልጽ መመሪያ ደርሷቸዋል ተብሏል። ይህን ተከትሎም ታዲያ በከተማው የሚገኙ ነዋሪዎች ከፍርሃትና ከማስገደድ የተነሳ ለዓመታት ሙሉ በግቢያቸውና እንደ ልጅ ያሳደጓቸውን ያልታመሙና ጤነኛ የሆኑ ውሾቻቸውን እያወጡ በልጆቻቸው አማካኝነት እየሰቀሉ እየገደሉ ይገኛሉ። ይህ እርምጃ በማህበረሰቡ ዘንድ ከፍተኛ ሐዘን የፈጠረ ሲሆን ያለምንም በቂ ምርመራና የእንስሳት ሕክምና ባለሙያ ማረጋገጫ የታሰሩና ጤነኛ የሆኑ ውሾች ጭምር በግፍ እንዲታነቁ መደረጉ ነዋሪዎችን በከፍተኛ ሐዘንና በእንባ ውስጥ ጥሏቸዋል ተብሏል። እስካሁን ባለው መረጃ መሰረት ከሆነም ይህን እርምጃ በተመለከተም የሚመለከተው የመንግስት አካልም ሆነ የጤና ባለስልጣናት በይፋ በሚዲያ ወጥተው የሰጡት ማብራሪያ የለም። ስለሆነም የሆሳና ከተማ አስተዳደር የእንስሳና ጤና ጥበቃ ባለሙያዎች እና የሚመለከታችሁ የፍትህ አካላት ለህዝቡ ግልጽ ማብራሪያ እንድትሰጡ እንጠይቃለን። ጤናማ እንስሳት መግደል አግባብ አይደለም።